ሌላ ህመም ወደ ህክምና ጎራ በምንልበት ጊዜ በአጋጣሚ አልትራሳውንድ መታየት ብንችልበት ጊዜ ይህ የጠጠር መኖሩ ሊነገረን ይችላል። የሐሞት መስመር በሚዘጉበት ጊዜ ከፍተኛ የሆነ ችግር ጤናችን ላይ ሊፈጥር ይችላል ማለት ነው። በፍጥነት ክብደት ለመቀነስ የሚሰሩ ስራዎች አንዳንዴ ይህንንም ጠጠር ሊዳርጉ ይችላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ሰዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአንድ የጤና ርዕሰ ጉዳይ ወደ እናንተ መጥቻለሁ። በዛሬው ርዕሰ ጉዳያችን የምንመለከተው ነገር ብዙዎቻችሁ ችግር ነው ብዬ አስባለሁ። ይህ ችግር አለ ማህበረሰባችን ላይ የሐሞት ጠጠር ወይም ደግሞ ጋል ብላደር ስቶን ስለተባለ ነገር ዋና ዋና የሆኑ የሐሞት ጠጠር ምን ማለት ነው? ለሐሞት ጠጠር አጋላጭ ምክንያቶች ደግሞ ምን ናቸው? ምን አይነት ምልክቶች ደግሞ አሉት ይህ ችግር ሲፈጠር? እንዲሁም ደግሞ አማራጭ የህክምና ምርመራዎች ውስጥ ምን ናቸው? እንዲሁም ደግሞ እንዴት ደግሞ ቀድመንም ቢሆን መከላከል እንችላለን የሚሉ ነገሮችን እነዚህን 5 ነጥቦችን አንስተን በዛሬ የቪዲዮ ቆይታችን እናያለን ማለት ነው። ቻናል ስትመጡ የመጀመሪያችሁ ከሆነ ወይም ነባር ሆናችሁ ደግሞ ቻናሉን ቤተሰብ ካልሆናችሁ ሰብስክራይብ አድርጉት ከታች ጋብዛችኋለሁ ማለት ነው። ወደ ርዕሰ ጉዳያችን እንገባለን። እንግዲህ ስለ ሐሞት ጠጠር ከማውራታችን በፊት ሐሞት ከረጢት ምን ማለት ነው የሚለውን እንያለን። የሐሞት ከረጢት በጉበት ስር የምትገኝ የሐሞት ፈሳሽን የምትይዝ ከረጢት ናት። ይህ በሐሞት ከረጢት ውስጥ የሚገኘው ፈሳሽ ደግሞ ሰውነታችን ውስጥ ምግብ በምንመገብበት ሰዓት የስብ መፈጨትን የሚያግዝ ፈሳሽ ነው እና ይህ በጣም ወሳኝ የሆነ ፈሳሽ ነው። በውስጡ ደግሞ እንግዲህ ይህ ፈሳሽ የያዛቸው ነገሮች አሉት። በዋናነት የቢሊሩቢን፣ ውሃ፣ ኮሌስትሮል እና ጨውን ይይዛል እና የእነዚህ ነገሮች ኢምባላንስ ሲፈጠር የሐሞት ጠጠር ለመፈጠር ምክንያት ይሆናል ማለት ነው። እንግዲህ ዘ ሞስት ኮመንሊ በኮሌስትሮል ምክንያት የሚፈጠረው የሐሞት ጠጠር ብዙ ጊዜ በዝቶ ይታያል። የሐሞት ጠጠር እንግዲህ ከትንንሽ ጠጠሮች እስከ ትልቅ ጠጠር ድረስ ሊደርስ ይችላል። ትንንሽ ጠጠር ስንል በጣም ጥቃቅን የሆኑ ብዙም ቀስ እያሉ ወይም በራሳቸው ጊዜ ሊጠፉ የሚችሉ ነገሮች ናቸው። ከፍ ያሉ የጠጠር አይነቶች ስንል ደግሞ እስከ ጠረጴዛ ቴኒስ ኳስ ያክል ድረስ ሊያድግ ይችላል ማለት ነው። ይህ የሐሞት ጠጠር እነዚህ ጠጠሮች እንግዲህ ችግር ቢፈጥሩ ምን ሲሆን ነው ማለት ነው? ሐሞት ጠጠሩ ወደ የሐሞት መስመር አለ። ያንን በሚዘጉበት ጊዜ ከፍተኛ የሆነ ችግር ጤናችን ላይ ሊፈጥር ይችላል ማለት ነው። እንግዲህ አጋላጭ ሁኔታዎች ምን ይመስላሉ የሚሉትን ደግሞ ለማየት እንሞክራለን። አጋላጭ ሁኔታዎች በዋናነት የመጀመሪያው ከፍተኛ ውፍረት ነው። ከፍተኛ ውፍረት ካለ ይህ ችግር ብዙ ጊዜ ጎልቶ ይታያል። ከዚህ ባለፈ ደግሞ የውፍረት ለመቀነስ ብለን በፍጥነት ክብደት ለመቀነስ የሚሰሩ ስራዎች አንዳንዴ ይህንንም ጠጠር ሊዳርጉ ይችላሉ። ቅባታማ የሆኑ የምግብ ይዘቶችን ደግሞ በምንመገብበት ጊዜ ለዚህ ችግር ልንዳረግ እንችላለን። እርግዝና በራሱ የፕሮጀስትሮን ሆርሞኑ የሐሞት ከረጢት እንቅስቃሴን በተወሰነ መልኩ ሊገታ ስለሚችል ለዚህ ጠጠር መፈጠር ምክንያት ሊሆን ይችላል። ሌላው ደግሞ እንግዲህ በሴቶች ላይ ሞር ደግሞ ጎልቶ ይታያል። ይህም የኮሌስትሮልን በጣም ስለሚጨምር ወይም ስትሮጅን ሆርሞን ጋር የተያያዘ ነው። ይህ ነገርም የመፈጠር እድሉ የሐሞት ጠጠር ከፍ ይላል ሴቶች ላይ። ሌላው እድሜ ነው። እድሜ ከ40 ዓመት በላይ ከሆነ የሐሞት ጠጠር እንደዚሁ በተመሳሳይ የመጋለጥ እድላችን ሰፊ ነው። የተለያዩ በሽታዎች የጉበት የስኳር በሽታዎችም ካሉ እንደዚሁ ተጋላጭነት ይጨምራል። ረጅም ጊዜ ጾምን በተመሳሳይ እንደዚህ አይነት ነገር ሊያጋልጥ እንደሚችል ነው ጥናቶች የሚያሳዩት። እነዚህ አሁን ያልኳችሁ በሙሉ ለሐሞት ጠጠር መጋለጥ መነሻ ወይም ማጋለጥ ምክንያቶች ናቸው ማለት ነው። ምልክቶችን በምንመለከትበት ጊዜ እንግዲህ የሐሞት ጠጠር ብዙ ጊዜ ምልክት ሳያሳይ የመቆየት አይነት ባህሪ ያለው። አንዳንዴ እንደውም የሚሆነው ምንድነው ለሌላ ህመም ወደ ህክምና ጎራ በምንልበት ጊዜ በአጋጣሚ አልትራሳውንድ መታየት ብንችልበት ጊዜ ይህ የጠጠር መኖሩ ሊነገረን ይችላል። ወይንም ደግሞ ምልክት ማሳየት የምንጀምረው ሐሞት ጠጠር መስመሩን ቅድም ያልኳችሁ ያቺ መስመር ይህ ጠጠሩ በሚዘጋበት ጊዜ የሚፈጠር ከፍተኛ የሆነ ኮሊክ የሆነ ህመም ነው። እዚህ በቀኝ ሆዳችን አካባቢ ከፍ ብሎ የሚሰማ ከፍተኛ የሆነ ህመም በዚህ ሰዓት ነው እንግዲህ ምልክቱ ልናውቀው የምንችለው ማለት ነው። ህመሙ በጣም ድንገተኛ ነው የሚሆነው። ከ30 ደቂቃ እስከ 6 ሰዓት ድረስ ሊቀጥል ይችላል። እንግዲህ ከ6 ሰዓት በላይ ከሆነ ህክምና ሊፈልግ የሚችልበት ሁኔታ አለ። ነገር ግን በአጭር ደቂቃ ውስጥ የሚጠፋበት ሁኔታ ሁሉ አለ። ማስታገሻዎችን መውሰድ እንዲህ ነገር ሊደረግ ይችላል ማለት ነው። ነገር ግን ህመሙ በጣም እየጨመረ የሚሄድ ከሆነና ህክምና የሚፈልግበት ሁኔታ ሁሉ ስለሚፈጠር ያን ማስተዋል ይጠይቃል። ህመሙ በተመሳሳይ እዚህ አካባቢ ይጀምርና ወደ ጀርባ አካባቢ ሊሄድ ይችላል። ራዲየት ሊያደርግ ይችላል። ወደ ትከሻ አካባቢ በተመሳሳይ የህመም ስሜቱ ራዲየት የሚያደርግበት ወይም ደግሞ ሽፍት የሚያደርግበት ስሜት አለው ማለት ነው። ሌላው ማቅለሽለሽና ማስመለስም ሊኖረው ይችላል። ይህ ችግር በሚኖርበት ጊዜ ሌላው ደግሞ የቆዳ እና የአይን ቢጫ መሆን። ይሄ ምንድነው? በቢሊሩቢን ምክንያት ቀይ የደም ሴሎች በጣም ብሬክዳውን በሚሆኑ ሰዓት የሚፈጠር ችግር ነው እና ይሄ ቢሊሩቢን እንደዚህ ከለር እንዲቀየር ያደርጋል። በተመሳሳይ ጥቁር ቀለም የሆነ ሽንትም በተመሳሳይ ወደ ጥቁር አይነት ከለር የመቀየር አይነት ነገር ያሳያል ማለት ነው። እነዚህ እንግዲህ በዋናነት የሚታዩ ሐሞት ጠጠር ችግር በሚኖርበት ሰዓት የሚታዩ ዋና ዋና ምልክቶች ናቸው ማለት ነው። እንግዲህ ምርመራዎቹ ምንድነው? የመጀመሪያ የሲቢሲ የምንለው ወይም ደግሞ ጠቅላላ የደም ቆጠራ ሊካሄድ ይችላል። የሆድ አልትራሳውንድ በዋናነት ብዙ ጊዜ ይሰራል። የጉበትም እንደዚሁ ፋንክሽን ቴስት፣ ሊቨር ፋንክሽን ቴስት የምንላቸውም ብዙ ጊዜ መሰራት አለባቸው። የቢሊሩቢን ምርመራም ሊደረግ ይችላል ማለት ነው።
የሐሞት ጠጠር በሚኖርበት ጊዜ ምን አይነት ችግሮችን ይዞ ሊመጣ ይችላል የሚለው ነገር መታወቅ አለበት። አንደኛው እንግዲህ የሐሞት ከረጢት ቁስለት ነው። ብዙ ጊዜ ሊያመጣ የሚችለው ኮሊሲስታይቲስ የምንለው ነገር ይፈጠራል። የሐሞት ከረጢትም እንዲሁ ቱቦውን ደግሞ በጣም ከመቁሰሉ የተነሳ ቁስለት ወይም ደግሞ ችግር ሊፈጥር ይችላል። ይህ ቁስለትን በተደጋጋሚ ደግሞ በሚሆን ሰዓት ይሄ የሐሞት ከረጢቱ ካንሰር ድረስ ሁሉ ሊዳርግ እንደሚችል እንደ ኮምፕሊኬሽን ወይም ደግሞ እንደ አደጋ ልንቆጥራቸው እንችላለን እነዚህን ችግሮች ማለት ነው። ሕክምናው እንግዲህ እንዳለበት ሁኔታ ይወሰናል። ምንድነው የመጠኑ የጠጠሮቹ መጠን ብዛት፣ ግለሰቡ የሚያሳየው ምልክት፣ እንደዚሁም ደግሞ የህመሙ ቆይታ ጊዜ ምን ያክል ጊዜ ይቆያል፣ አንዴ በጣም በሚነሳበት ሰዓት እንዴት ነው የሚለው በሱ ሊወሰን ይችላል። ከጠጠሩም ደግሞ ጋር በተያያዘ ደግሞ የሚመጡ ችግሮች አሉ። እንደዚህ ለምሳሌ ኢንፌክሽን ሊፈጥር ይችላል። ኮሊሲስታይቲስ የምንለው ነገር፣ ሌሎችም ችግሮች አሉ ተያይዘው የሚመጡ እነዛን እንደየ ተፈጠረው ችግር ህክምናው ሊሰጥበት የሚችልበት ሁኔታ ይፈጠራል ማለት ነው። እንዲሁም ደግሞ የመጨረሻ እስከ ቀዶ ጥገና ድረስ ሁሉ የሐሞት ከረጢትን እስከ ማስወገድ ድረስ እስከዚህ ድረስ እንግዲህ ይሰፋል ማለት ነው ህክምናው። ይህ ምንድነው በህክምና ባለሙያ በምትታዩበት ጊዜ የሚወሰን ይሆናል ይህ ህክምና። ይህ ችግር እንግዲህ ለመከላከል መጨረሻ ላይ ምን ማድረግ አለብን የሚለውን ነገር የተወሰነ ነገር ለማለት የመጀመሪያው ጤናማ ክብደት ሊኖር ይገባል። በዚህ በሐሞት ከረጢት ብቻ ሳይሆን ባይዘበይ ለማንኛውም ነገር በጣም ጤናማ ያልሆነ ክብደት ወይም ደግሞ ከፍተኛ ውፍረት ለብዙ ችግሮች እንደሚዳርግ ከዚህ ቀደም በነበረን የተለያዩ ቪዲዮዎች ላይ ለማንሳት ሞክረናል። እዚህም ጋር በተመሳሳይ ክብደት መቀነስ፣ እንቅስቃሴ ማድረግ በጣም ተገቢ ነው ማለት ነው። ሌላው ቅባታማ ምግቦችን ደግሞ አዘውትሮ መጠቀምን ደግሞ መቀነስ ወይም ደግሞ በጣም ትንሽ ነገር ማድረግ ይጠበቃል ማለት ነው። ዘይት፣ ቅቤ፣ ኬክ አይነት ነገር በዘይት ደግሞ እንዲህ ፋየርድ የሆኑ ወይም የተጠበሱ ምግቦችን በተመሳሳይ ለዚህ ችግር የማጋለጥ ዕድላቸው ከፍተኛ ስለሆነ እነዚህን ነገሮች በመቀነስ አስቀድመን ደግሞ የሐሞት ጠጠር እንዳይፈጠር መከላከል የምንችልበት ሁኔታ እንዳለ መታወቅ አለበት። በዛሬ ቪዲዮችን እንግዲህ አጠር ባለ መልኩ በዚህ ርዕሰ ጉዳይ የመጣነው የሐሞት ጠጠርን በተመለከተ ያየንበት ቪዲዮ ነው። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ እያልኩኝ ለቻናሉን በድጋሚ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ግብዣይ ነው። ቻው።